ዓለምን በገንዘብና በጉልበት የገዙ ያሉ አምስቱ እውነተኛ የሀብት ነገስታት እነማን እንደሆኑ ያውቃሉ? ብዙዎቻችን ሀብታም አገር ስንል ወዲያው አእምሮአችን ላይ የሚመጡት ጥቂት ሀገራት ሊሆኑ ይችላሉ። ነገር ግን አሁን በምንኖርበት ሰዓት የዓለማችን የሀብት አቅጣጫ ሙሉ በሙሉ ተቀይሯል። አንዷ ሀገር በአስገራሚ ፍጥነት ሌሎችን የቀናነሰች ወደ ላይ ስትወጣ፣ ሌላኛዋ ደግሞ በቴክኖሎጂና በፋብሪካዎች ዓለምን በእጇ አድርጋለች። ዛሬ በዚህ ቪዲዮ በ2026 የቅርብ ጊዜ መረጃ መሰረት መላውን ዓለም በኢኮኖሚ የበለጡ አምስቱን ግዙፍ ሀገራት ጎን ለጎን እያነጻጸርን እውነተኛ ህይወታቸውንና ሀብታቸውን ከመጀመሪያው እስከ መጨረሻው እናያለን። በደረጃችን አምስተኛ ላይ የምናገኛት ሀገር ባለፉት ጥቂት ዓመታት ውስጥ ዓለምን በአስገራሚ የኢኮኖሚ እድገት እያስገረመች ያለችው ህንድ ናት። ህንድ በአሁኑ ሰዓት ከጀርመንና ከጃፓን ቀጥላ የዓለማችንን ትልቁን የህዝብ ኃይል ይዛ በከፍተኛ ፍጥነት ወደ ላይ የተመመች ነው። የሀገሪቱ የሀብት ሚስጥር ምንድነው ካልን በቢሊዮን የሚቆጠረው ህዝቧና በተለይ በቴክኖሎጂ በሶፍትዌር ኢንጂነሪንግ እንዲሁም በፋብሪካ ምርቶች ላይ ያሳየችው አስገራሚ መነቃቃት ነው። ምንም እንኳን በሀገሪቱ ውስጥ ሰፊ የድህነት ልዩነት ቢኖርም የኢኮኖሚ ጉልበቷ ግን መላውን ዓለም የተገዳደረ ይገኛል። ህንድ አሁን ባለችበት ፍጥነት ከቀጠለች በሚቀጥሉት ዓመታት ደረጃዋን ይበልጥ እንደምታሻሽል ጥርጥር የለውም። ወደ አራተኛ ደረጃ ስንሻገር የምናገኛት የቴክኖሎጂ ቁንጮ የሆነችው ጃፓንን ነው። ጃፓን ምንም አይነት የተፈጥሮ ማዕድን ወይም ነዳጅ ሳይኖራት በሰው ልጆች አእምሮና በስራ ባህል ብቻ እንዴት የዓለም ሀያል መሆን እንደሚቻል እያሳየች ድንቅ ሀገር ናት። ከቶዮታ እና ከሶኒ ጀምሮ ዓለምን በቴክኖሎጂ የተለቀለቁት ጃፓናውያን ኑሯቸው እጅግ ዘመናዊና በስነ ስርዓት የተሞላ ነው። የከተሞቻቸው ንጽህና፣ የባቡሮቻቸው ሰኮንድ የማይስ ትክክለኛነትና የሰዎቻቸው ረጅም ዕድሜ መኖር የጃፓን ሌላኛው መገለጫ ነው። ምንም እንኳን አሁን ላይ የህዝብ ቁጥር ማሽቆልቆልና የእርጅና ፈተና ቢገጥማትም አሁንም በኢኮኖሚ ጉልበት የዓለማችን መሪ ምሰሶ ሆና ቀጥላለች። በደረጃ 3 ላይ የምናገኛት የአውሮፓ የኢኮኖሚ ዋልታ የሆነችው ጀርመን ናት። በአውሮፓ ውስጥ እንደ ጀርመን ያለ ግዙፍና ጠንካራ ኢኮኖሚ ማሽን የለም። የጀርመን የሀብት ሚስጥር ጥራት ያላቸው ምርቶች ላይ ነው። መኪኖች፣ ከባድ ማሽነሪዎችና የህክምና ዕቃዎች በከፍተኛ ጥራት ተመርተው ለዓለም ይቀርባሉ። የጀርመን ህዝብ ኑሮ በጣም የተደላደለ፣ የሥራ ሰዓትና እረፍት በአግባቡ የተመጣጠነበት ነው። ሰራተኞች ጥሩ ክፍያ ያገኛሉ። የትምህርትና የህክምና ዋስትናቸውም እጅግ ከፍተኛ ነው። ጀርመን በተለይ ካጋጠሟት የታሪክ ውጣ ውረዶች በኋላ ተነስታ ዛሬም የዓለምን የሀብት መድረክ መምራቷ እጅግ አስገራሚ ታሪክ ነው። ወደ ሁለተኛው ደረጃ ስንመጣ የምናገኛት መላውን ዓለም በንግድ የመሰረተችውን ቻይናን ነው። ዛሬ በእጃችን ከምንይዘው ስልክ ጀምሮ እስከምንለብሰው ልብስ ድረስ ሜድ ኢን ቻይና የሚል ጽሑፍ የሌለበት ነገር ማግኘት ከባድ ነው። ቻይና ባለፉት 40 ዓመታት ውስጥ በሚሊዮን የሚቆጠሩ ህዝቦቿን ከድህነት በማውጣት በአሁኑ ሰዓት የአሜሪካ ዋነኛ ተፎካካሪ ሆናለች። የሀገሪቱ የሀብት መጠንና የመሰረተ ልማት ግንባታ፣ መንገዶች፣ ባቡሮችና ዘመናዊ ከተሞች በአይን ለማመን የሚከብድ ነው። የቻይና ከተሞች ልክ እንደ ሻንጋይና ቤጂንግ ሌሊትና ቀን ሳይሉ የሚሰሩ የንግድ ማዕከላት ናቸው። ቻይና አሁን ላይ በአርቲፊሻል ኢንተለጀንስ እና በኤሌክትሪክ መኪናዎች ዓለምን ቀድማ ለመምራት በከፍተኛ ፍጥነት እየተጓዘች ነው። እናም በዓለማችን አንደኛ ደረጃ ላይ የተቀመጠችውን እጅግ ባለጸጋ ሀገር ስናይ ምንም ጥርጥር የሌለው አሜሪካን እናገኛታለን። አሜሪካ አሁንም የዓለማችን ትልቁ የኢኮኖሚ የቴክኖሎጂና የባህል መሪ ናት። እንደ አፕል፣ ማይክሮሶፍት፣ ጉግል እና አማዞን ያሉ ዓለምን የለወጡ ግዙፍ ኩባንያዎች መገኛ የሆነችው ይህች ሀገር ናት። የአሜሪካ ዶላር አሁንም የዓለም የንግድ መገበያያ ዋና ቋንቋ በመሆኑ ለሀገሪቱ ልዩ ጉልበት ሰጥቷታል። የአሜሪካውያን የኑሮ ደረጃ በጣም ከፍተኛና ምቾት የሞላበት ቢሆንም ልክ እንደ ሌሎቹ ሀገራት ሁሉ በሀብታሙና በድሃው መካከል ያለው ልዩነት ሰፊ ነው። ይሁን እንጂ አሜሪካ አሁንም የዓለማችንን የሀብት ተረ ስልጣን በእጇ አጥብቃ ይዛለች። እንግዲህ እነዚህን 5 ሀገራት ጎን ለጎን ስናነጻጽራቸው የምንረዳው አንድ ትልቅ እውነት አለ። ሀብታም መሆን ዝም ብሎ የተፈጥሮ ማዕድን ማግኘት ብቻ አይደለም። የሰዎችን ዕውቀት መጠቀም፣ በቴክኖሎጂ መራመድና ጠንካራ የሥራ ባህል መፍጠር የሀብት ሁሉ መሰረት ነው። ህንድ በህዝብ ብዛት፣ ጃፓን በስነ ስርዓት፣ ጀርመን በጥራት፣ ቻይና በፋብሪካ፣ አሜሪካ ደግሞ በፈጠራና በቴክኖሎጂ ዓለምን እየመሩ ይገኛሉ። ለዛሬ ያዘጋጀንላችሁ የዓለማችን 5ቱ ባለጸጋ ሀገራት ንጽጽር ይህንን ይመስል ነበር። ከነዚህ 5 ሀገራት ውስጥ የእናንተን ቀልብ ይበልጥ የሳበውና የኢኮኖሚ እድገቱ ያስገረማችሁ የትኛው ሀገር ነው? ሐሳባችሁን በኮመንት መስጫው ላይ አጋሩኝ።
ቪዲዮን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።